ሰላም እንዴት ናችሁ? የኤፋ ቲዩብ ቻናል ተከታታዮች፣ ዛሬ አንድ አዲስ አፕሊኬሽን ላስተዋውቃችሁ መጥቻለሁ። ጉግል ፕሌይ ላይ ከገባን በኋላ ሰርች ማድረጊያው ላይ ከላይ እንደዚህ ክረሽ ላይቭ ብለን ሰርች እናደርጋለን። እኔ አፕሊኬሽኑ ስላወረድኩት ኦፕን ነው የሚለኝ፣ እናንተ ኢንስታል አድርጉትና ኦፕን በሉት። ኦፕን ካላችሁ በኋላ ሁለት አይነት ሬጂስትራል አማራጮች አሉት። አንድ በፌስቡክ ሁለተኛው ደግሞ በጉግል ነው። ስለዚህ ጉግል የሚለውን እመርጣለሁ እኔ። በሱ እንግዲህ ከገባን በኋላ ሬጂስተር ለማድረግ ኢሜላችንን እንነካዋለን ማለት ነው። ከዛ ራሱ ፕላትፎርሙ የሚሰጠን ስምና ፕሮፋይል አለ። ይህንን ፕሮፋይላችንን፣ ስማችንን፣ ልደታችንን እና ጾታችንን እናስተካክላለን ማለት ነው። ስለዚህ አሁን እኔ በሴት አካውንት ስለሆነ መክፈት የፈለግኩት ፊሜል የሚለውን እነካለሁኝ። ከዛ ራሱ የአውቶማቲካሊ ይቀይረዋል ፕላትፎርሙ ማለት ነው። እናንተ በኋላ ይህንን ማስተካከል ትችላላችሁ። ከዛ እዚህ ጋር ኢንቫይተር ኮድ የሚል አለ። ይህንን ኢንቫይተር ኮድ በትክክል ማስገባታችሁን እርግጠኛ ሆኑ እንዳትረሱ የሚለውን ትነካላችሁ። ሶ እንግዲህ አሁን ሬጂስተር ጨርሰናል ማለት ነው። ሬጂስተር አድርገን ጨረስን። ከዚህ በኋላ ምንድን ነው የምንሰራውን ታስክ ነው የምናየው እና ደግሞ የፊት አሻራ ነው የምናየው። የፊት አሻራ እንዴት ነው የምንሰጠው ለሚለው እዚህ ጋር ሪል ፐርሰን ዲቴክሽን የሚል አለ። እሱን እንነካዋለን ማለት ነው። እሱን ከነካም በኋላ ቀጥታ እዚህ ጋር ፕሮፋይላችንን እናስገባለን። ፕሮፋይላችንን ካስገባን በኋላ ጎ ማለት ነው። ጎ ስንለው የፊት አሻራ እንሰጣለን ማለት ነው። ደጋግማችሁ እምቢ ካላችሁ ሞክሩት እና እዚህ ጋር ግን በደንብ ጥርት ያለ ፎቶ አድርጉ። ምክንያቱም ማች የሚያደርገው እዚህ ጋር ያለውን ፎቶ ነው በኋላ አሻራ ተሰጡ ማለት ነው። እና ይህንን በደንብ በጥንቃቄ እንድታደርጉት እንዳያስቸግራችሁ ነው። በጥንቃቄ እንድታደርጉት ላሳስባችሁ እወዳለሁ። ከዚህ በኋላ ባክ እንለውና ምንድነው ቀጣይ እዚህ ጋር ጆይን ኤጀንሲ የሚል አለ። ጆይን ኤጀንሲ የሚል አለ እዚህ ጋር ጆይን ኤጀንሲ የሚለው ጋር ይህን ትነኩታላችሁ። ከዛ ጆይን ኤጀንሲ የሚለው ጋር ይሄ ሆስት ሆናችሁ ለመስራት የምትፈልጉ ልጆች ብቻ ነው ሆስት መሆን የምትፈልጉ የምንለዋለን። ከዛ አፕላይ ቱ ጆይን ይለናል። ይችን እንነካታለን ማለት ነው፣ አፕላይ የምትለዋን። ከዛ እዚህ ጋር ምን ይለናል? ኮንፍሪም ይለናል። ኮንፍሪም የሚለውን እነካዋለን። በቃ ጨረስን። አሁን ሆስት ሆናችኋል፣ መስራት ትችላላችሁ ማለት ነው። ከዚህ በኋላ ታስክ ነው የምናየው። ታስክ ምንድን ነው? እዚህ ታስክ ላይ ስንገባ ይሄ ስቲል ኒድ ነው። ስቲል ኒዱ ምንድን ነው? እዚህ ጋራ ሩል አለው። ሩሉ ላይ ሌቭል ሆናችሁ በ3 ቀን ነው ስቲል ኒዱ 30 ሺህ ኢንካም ካደረጋችሁ በሰዓት 500፣ በ2 ሰዓት 1000፣ እንደዚሁም ሌቭል 2 ላይ ሆናችሁ 70 ሺህ ኢንካም ካደረጋችሁ በሰዓት 1500፣ በ2 ሰዓት 3000 እያለ እንደዚህ እየጨመረ ይሰጣችኋል ማለት ነው። ከፍተኛው በሰዓት 50 ሺህ፣ በ3 ሰዓት 150 ሺህ ማለት ነው። ይሄ ሌቭል 8 ገብታችሁ 7 ሚሊዮን ኢንካም ካደረጋችሁ ነው። የራንክም ሽልማቶች ምናምን አሉት። ከዛ ባለፈ ደግሞ የምትሰሩት ታስክ ምንድን ነው? እዚህ ጋር ፕራይቬት ቪዲዮ የሚላለ ፕራይቬት ቪዲዮ የሚለውን ትነኩታላችሁ እና አንድ ሰው ኢንቫይት ስታደርጉ እስከ 2 ሚሊዮን ወይም $200 ይሰጣችኋል ማለት ነው። እና ኢንቪቴሽን በጣም ወሳኝ ነገር ነው፣ ኢንቫይት ማድረግ እንዳይረሳ። ከዛ ባለፈ እዚህ ጋር ቪዲዮ ቻት የሚለው 10 ደቂቃ ስትቀመጡ 400፣ 30 ደቂቃ ሲሞላችሁ 600፣ 60 ደቂቃ ወይም 1 ሰዓት ሲሆናችሁ 2000፣ ከዛ 2 ሰዓት ሲሆናችሁ ደግሞ 10,000፣ አጠቃላይ 13,000 ዳይመንድ በቀን ትሰራላችሁ ማለት ነው። ስለዚህ በጣም አሪፍ የሆነ አፕሊኬሽን ነው። በዚህ አፕሊኬሽን እንድትሰሩ እንድትጠቀሙበት እነግራችኋለሁ ማለት ነው። አዲስ ነው፣ ብዙ ሰው አልሰራበትም፣ በተለይ ለሴቶች ማለት ነው። ለወንዶች ግን ምንድን ነው ሌቭል 5 ይጠይቃል ፓርቲ ለመግባት። ላይቭ ለመግባት ደግሞ ሌቭል 10 ይጠይቃል ለወንዶች። ስለዚህ ይህንን አፕሊኬሽን ሴቶች በተለይ በደንብ ትጠቀሙበታላችሁ። ላይክ ፖፖ ማለት ነው እና በደንብ ብትሰሩበት አሪፍ ነው። ከዚህ ባለፈ እንግዲህ ኤጀንት እንዴት ነው የምንሆነው? ኤጀንት ደግሞ ማድረግ የምንችለው እንዴት ነው ለሚለው ጥያቄ ይህንን ሎጋውት ልበልና ላሳያችሁ። እሺ ይሄ የኔ ትክክለኛው አካውንቴ ነው እና ኤጀንት ስትሆኑ የሚጨመሩ ነገሮች አሉ። እዚጋ ኤጀንት ይላል፣ አድ ሆስት እና ኢንቫይት ኤጀንት ይላል። አሁን ኤጀንት ለማድረግ እዚጋ ኢንቫይት ኤጀንት የሚለውን ትነኩታላችሁ። ከዛ እዚህ ጋር ኮፒ የምትለዋን እንደዚህ ስትነኳት ኮፒ ያደርጋል። ወይም ደግሞ እዚህ ጋር ቴሌግራም ላይ ዋትሳፕ ላይ የምትፈልጉ ቦታ ላይ ትልኩላችኋላችሁ ማለት ነው። በዚህ ሊንክ እነሱ ሲነኩት ምን ይሆናሉ? ኤጀንት ይሆናሉ። ሊንኩን ሲነኩት ኮድ ይጠይቃል። አይዲ ቆይ እሱን አሳያችኋለሁ።
እሺ ከዚህ በኋላ እንግዲህ ምንድን ነው ባክ ብለን እንመለስ እና ሆስት ደግሞ ለማድረግ ያው የእናንተን አይዲ እነሱ ቢሞሉት ቀላሉ መንገድ እሱ ነው እና ቅድም እንዳሳየኋችሁ አድርጉ። ከዛ በተጨማሪ ግን እዚህ ጋራም እንደዚህ አይዲያቸውን ማስገባት ምናምን ይቻላል። እናንተም ማለት ነው የእነሱን አይዲ ያስገብታችሁ እዚህ ጋራ ኮንፍሪም ማድረግ ይቻላል። አይዲያቸውን ልከውላችሁ ግን የሚቀለው ያኛው ነው የመጀመሪያው። እነሱ አይዲያችሁን አስገብተው ኮንፍሪም ቢያደርጉና ጆይን ቢያደርጓችሁ በቀላሉ ሆስት ሆኑ ማለት ነው። እኔ ያው አሁን ጆይን ያደረግኩት አንድ ሰው እዚህ ጋራ ሆስት ሆኖ ተመዝግቧል ማለት ነው። ዊዝድሮዋል ሜተዱን ላሳያችሁ ነው እና ዊዝድሮዋል ሜተድ እኔ አሁን እዚህ ጋር ዩኤስዲቲ ቲአርሲ 20 ባይንድ ስላደረኩት ነው። ባይንድ ስላደረኩት ቀጥታ አሁን በዚህ አድሬስ የሚገባልኝ ባይናንስ ላይ ነው። እንዴት ነው ባይንድ የምናደርገው ለሚለው ይኸው እዚህ ጋራ ኢፔ ላይ እና ዩኤስዲቲ ላይ ባይንድ አድርጉ ይላል። ባይንድ የሚለውን ስነካው እነዚህ ስትነኩት እዚህ ጋር አስገቡ ይላችኋል። ይሄ የኢፔ ነው። ልክ እንደዚህ ነው እዚህኛው ላይ ያስገባሁት ማለት ነው። እንደዚህ አስገብታችሁ ባይንድ ታደርጉታላችሁ። ባይንድ ካደረጋችሁት በኋላ ዊዝድራው ማድረግ ሲፈልጉ እዚህ ጋር ማውንቱን መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። በዚህ መልኩ ዊዝድራው ማድረግ ትችላላችሁ ማለት ነው። ዩኤስዲቲ አድሬሳችሁን ባይንድ ካደረጋችሁ በኋላ ከዛ በተጨማሪ የኢትዮጵያ ባንኮችን እናስገባለን ብለዋል እና ማውጣት ስትፈልጉ ጠይቁን፣ ሲስተሙን እናስተካክላለን ብለዋል። እዛ ድረስ ግን እኛ እስከሚስተካከል በዩኤስዲቲ ማውጣት እንችላለን፣ ወይም ደግሞ ደጋግመን ሁላችንም ከጠየቅናቸው ያስገባሉ። በእርግጠኝነት የኢትዮጵያ ባንኮች ምናምን እንደሚገቡ ነግረውኛል እና በዚህ ምንም ሀሳብ እንዳይገባችሁ በዊዝድራው። ስለዚህ በዚህ መልኩ ስራችሁ እንድትሰሩ ነው። ቶሎ ኢንቫይት በማድረግ እና ኤጀንት በመሆን ብትጠቀሙበት አሪፍ ነው። ከዛ ባለፈ ወንዶች ደግሞ እዚህ አፕሊኬሽን ላይ ያው ኤጀንት ሆናችሁ ብትሰሩ ፖፖ ላይ እንደሰራ ነው እንደዛ ትጠቀማላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ግልጽ ያልሆነ ነገር ካለም ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ቪዲዮ ምን እንደምሰራላችሁ ወይም ስለምን እንዳብራራላችሁ እንደምትፈልጉ እንደዚሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ አድርጉት። የኛ ዩቲዩብ ቻናል ቤተሰብ ለመሆን ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ አድርጉ ማለት ነው። ቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ